ሀኒ አቤት ሰላምዬ። ሰሞኑ ምን ሆነሽ ነው እንዴ? ምን ሆንኩኝ? የሆነ ነገር እየገጠመሽ ይመስለኛል። አረ ምንም አልሆንኩም። የመናገር ግዴታ እንደሌለብሽ ይገባኛል። ግን ደግሞ ችግሮቼ በሙሉ መፍትሄ ያገኙት በውስጤ ይዣቸው ሳይሆን ለአንቺ ሳውራሽ ነው። ሰላምዬ፣ እየደበኩሽ ሳይሆን የሚነገር ያን ያክል የረባ ነገር ስለሌለ እኮ ነው። ምን ሆነሽ ነው ሀኒዬ? አንቺ ያደረግሽልኝ ነገር በቃላት የሚገለጽ እንዳልሆነ ይገባኛል። ግን ደግሞ ችግርሽን አብሬ ብካፈል በጣም ደስ ይለኛል። አንድ ኤልያስ የሚባል ልጅ ነበር። እሺ። ደሴ ነበር የማውቀው። እሱ ነው እዚህ መጥቶ እየረበሸኝ ያለው። እየረበሸኝ ማለት እንዴ? ፍቅራችሁን አቁማችኋል ማለት ነው? ኧረ እኛ ፍቅር የሚባል ነገር የለንም ሰላምዬ። እና ታዲያ ምን አድርጊ ብሎ ነው የሚረብሽሽ? ዝም ብሎ ይነጫነጫል። የሆነ ግራ የገባ ባህሪ ነው ያለው። ደሴ እያለን እኮ በጣም ጥሩ ልጅ ነበር። ሀኒዬ፣ ነገሩን እኮ በጣም አወሳሰብሽው። እስኪ ግልጽ አድርጊልኝ። ደሴ አንድ ሆስፒታል ነበር የምንሰራው። ከዛ ተቀራረብን። በጣም ጥሩ ልጅ ነበር እኮ። እና ፍቅር ምናምን አልነበራችሁም? ሙድ ስልሽ ሰላምዬ፣ እሱ ቢፈልግም እኔ አልፈልግም ስላልኩት ሁሉንም ነገር ትቶት ነበር። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 30 እንደንዘንላችሁ መተናል። ኖላዊ ድራማ እንግዲህ ክፍል 31 ላይ ደርሷል። የዛሬው ኤፒሶድ ደግሞ የሚጀምረው ሀኒና ያሲር ሲጨቃጨቁ ነው ማለት ነው። እንግዲህ በባለፈው ታሪ አስታርቅ የላንና ሀኒን አስታርቃለሁ ብሎ ያሲርና ሀናን አጣልቷል ማለት ነው። እሱም ያው መጀመሪያ ሲተዋወቃቸው ኤልያስ ገንዘብ እየከፈለው ከአባቷ ጋር እንደሚውል ስላወቀች በዛ ምክንያት በጣም ታናዳበታለች። ግን ደግሞ እዚህ ጋር ልትፈርድበት አይገባም። ምክንያቱም መጀመሪያ አካባቢ ሲሆን እንደዛ እንኳን አስበው እንኳን ቢሆን ያን ያክል የሚያስፈረድበት አልነበረም። ነገር ግን ሀና ያው ከሚደርስባት አባቷንም ለማሳከም ካለባት ጭንቀት ስራውም ከምኑም ተነሳስታ በጣም ችኮል ናት። የሆነ ውሳኔ ለመወሰን ለመፍረድም አታዳምጥም። አባባ ኖላዊም እንደዛ ናቸው በነገራችሁ ላይ እና የሆነ ውሳኔ ተወስንና ለመፍረድ ምንም ለማለት ቶሎ ቸኩላ በኋላ ለራሱ ይጸጽታታልና አንተ አምኜህ ነበር እንደዚህ ታደርጋለህ ብዬ በፍጹም አልጠብቅም ነበር። በአባቴ ጉዳይ ማንም አላምንም። አንተን ግን እንደ ወንድሜ አይቼ ችግሬን ሁሉ ነግሬህ ብዙ ነገር አድርጌ ነበር። አሁን ግን በጣም ነው ያሳፈርከኝ አለችው። እሱም ያጠፋሁት ጥፋት ከባድ ነው ማለት ነው እና እንደውም ጭራሽ የእንጀራ አባትህ አንተን ማሳሰሩ ትክክል ነበረ፣ ይገባሃል አለችውና በጣም ነው ልቡን የሰበረችው። እና ከዚህ በኋላ አታገኘኝም፣ አንገናኝም፣ ቻው ተባብለው ተለያዩ ማለት ነው። በጣም ከፍቶታል ያሲር ምስኪን። እና በሌላ በኩል ደግሞ ኤልያስ ተመልሼ ወደ ደሴ እሄዳለሁ እያለ እየተገለገለ ነው። ሻንጣውን ይዞ ያው የመጣሁት ሀኒ ብዬ ነው፣ እሷ ፊቷን ካዞረችብኝ እኔም በዚህ የምቀመጥበት ምክንያት የለኝም ብሎ ለመሄድ ተነስቶ ነበር። እና ታሬ የገለገለው ነው። ያው ሁለታቸው መሀል ላይ ገብቶ ተሰቃየ ታሬ ራሱ እና ቆይ ተረጋጋ፣ እስኪ ለውሳኔ አትቸኩል ምናምን ብሎት በመሀል ላይ እባክህ ተወኝ ብሎ ተናዶ ሲሄድ ሀና ደወለች እና ምን እንድታገኘው ማግኘት ወደ ደሴ ተመልሶ ሊሄድ እንደሆነ ሲነግራት ደነገጠች እና ስልኩን ስጠይ ብላ አናገረችው እና ከደሴ የሚሄዱን አስቀረችው። ምክንያቱም ያው ባለፈው ታሬ ስለነገራተኝ ጥሩነቱን መልካምነቱን ስለነገራት ዞሮ እሷም ስለተጸጸተች ይቅርታ ስላደረገችለት ወደ ደሴ እንዲሄድ አልፈለገችም። ላግኝህ እንዳትሄድ ጠብቀኝ አለችው። ከዛ በኋላ በቃ ችግር የለውም ሂድ ሲለው ደግሞ እንዴት ነው ሀና ሂድ ብላኝ ቅር ብላኝ የሚሄደው ምናምን እያለው ነበረ። እና በዚህ ኤፒሶድ ላይ እንግዲህ ታርቀዋል ሀኒና ኤላ፣ ግን ከያሲር ጋር ተጣልተዋል ማለት ነው። እና አባባ ኖላዊም እንግዲህ በባለፈው እንደተጣሉት ነው ያሳቸው የጠረጠሩትና እሳቸው የሚያውቁት እንግዲህ ተሰርቆ እንደተያዘ ስለሆነ ጭራሽ ይቅርታ ማድረግ አልፈልጉም። እሱም አንዴም ሁለት ይቅርታ ጠይቆ ዝም ስላሉት ከዚህ በኋላ ይቅርታ ብጠይቅ ምንም ዋጋ የለውም ብሎ ዝም ብሏል።
ደግሞ እሳቸው እንዲጠይቃቸው ይፈልጋሉ። በጣም ስለሚወዱት ይጨነቁለታል፣ ያስቡለታል። በጣም ነው የሚያስቡለት። ግን ደግሞ የጥፋት ማጥፋቱ ምናምን እሳቸውም እንደ ሀኒ ቶሎ ችኩል ናቸው። አባባ ኖላዊ አያዳምጡም እና ያዳምጠው የለም ጭራሽ ያሲርን ችግሩን ሁሉም ያዳምጠው ነገር የለም። የሚያዳምጠው ሰው የለም። በቃ አንድ ጊዜ ሌባ የተባለ ሰው፣ አንድ ጊዜ ባለጌ የተባለ ሰው የሆነ ነገር ሲያጠፋ ቶሎ ነው ነገሮቹ የሚገኑበት። በቃ አንተ ወደ ድሮ አመልህ ተመለስክ ማለት ነው ብሎ ነው እንጂ ያረገበትን እንኳን ምክንያት የሚጠይቀው ሰው የለም። እና በቃ አንተ መቼም አትለወጡም፣ በቃ አንተ ወደ ድሮ አመልህ ተመለስክ፣ መቼም ሰው አትሆንም ብሎ ፈርዶ ስለሚፈርዱበት አባባ ኖላዊም እንደዛ ነው ቶሎ ጭንቅላታቸው የመጣው እንጂ ጭራሽ ለኔ ብሎ ነው የታሰሩ ምናምን ብሎ በጭራሽ አላሰቡትም። እና በሀኒም ምክንያት ተጨንቀው ስለነበረ ወደ ታሬ ወደ ደላላው ቤት ሄደው አናገሩት ማለት ነው። እና ሀኒ ደህና ናት፣ ምንም አትጨነቁ፣ እዚህ አይምጡ፣ እኔ ከቤት ድረስ እመጣለሁ ምናምን ብሎ ሰደዳቸው ማለት ነው። እና ብቻ ደስ የሚል እያስተማረ የቀጠለ ድራማ ነው። ያው ባለፈው ከፍቅርና ያሲር ጮሆባት በጣም ጸጽቶት ደውሎ ይቅር በይኝ አላት። ፍቅርም ያው አልተጣላሁም እኔ ተናደ ስለነበረ የጮህክብኝ ስላልተጣላሁ ይቅርታ ያስብለም አለችው። እና ቢያንስ እንኳን እሷ የምትረዳው ፍቅርን ስላገኘ ያሲር ደስ ይላል። በሌላ በኩል እንግዲህ ያሲርና ምናሴና ፍቅር ያው እንግዲህ የተግባቡ ነው። ሰላም ደግሞ የጠረጠረችው ፍቅረኛው እንደሆነች ነው። ግን እነሱ ሁለታቸውም ገና ልጆች ስለሆነ ያው ፍቅር ላይ የሚባለው እስካሁን አይታይባቸውም። በእህትና በወንድምነት ነው የተገናኙም እያወሩ ያለውና ሰላም ጠፍታ ነበር። በዚህ ክፍል ላይ ተመልሳ መታለች። ተናፍቃ ነበር እና ጠዋት ላይ ከትምህርት ቤት አርፍደህ ለምንድን ነው ያረፈርከው? ተኝተህ ነበር ምናምን አለችውና ሄደ። እናም ሀኒ ምግብ እየሰራች ነበረ። ያው ስትጨነቅ በሰውን በሁኔታው ስትጨነቅ ስላየቻተኝ ወደ ኩሽና ገብታ ምን ሆነሽ ነው? ለምንድን ነው የምትጨነቂው? እኔ እኮ ችግሬን ሳማክርሽ ይቀለኛልና ብዙ ችግሬን ረድተሽኛል፣ ባለውለታዬ ነሽ። ስለዚህ እኔም ችግርሽን ልካፈል ይገባል ንገሪኝ ብላ መናገር አልፈለገችም ነበር። ግን ያው ኤላ የሚባል ልጅ ከወሎ እንደመጣና በሱ ምክንያት ትንሽ እንደተረበሸች ነገረቻት። እና ፍቅረኛሽ ነው ወይ ምናምን እያለቻት ነበር። እሷ ግን እሱ እንደሚወዳትና እሷ ግን እንደማትወደው የነገረችው። ድሮ ደስ እያለ በጣም ጸባዩ ጥሩ ልጅ ነው፣ አሁን ግን ተቃይሯል እያለቻት ነበረ። እሷም ግን ደስ የሚለው ከእንትን ኤላ የሚባለው ልጅ ከድራማው ቢወጣና ያሲርና ከሷ ቢቀራረቡ ደስ ይለናል። ለመናገር ሁለታቸውም ከሆነ ያው አሁንም ድረስ እየተጣሉ እየተበጣበጡ ነው። ምንም ሰላም አይፈጠርም በሁለታቸው መሀል። አንዲት ሴት ወደው እንዴት ነው ሰላም የሚፈጠረው? እና ያው እንግዲህ አባባም ነው ላይ ከቤት ቁጭ ብለው በጣም እያስታወሱ ነበርና ያሲር በልጅነቱ ትምህርት ስላልገባ ፊደል እያስተማሩት ነበር። ስለ ፍቅር ደስ ነው የሚሉት። ግን የምር የድሮ ፍቅራቸው ይመለስ። ጻፍ ጠፍሏ ፍን እያስተማሩት አጻጻፍ አንዴ አፏን የከፈተች አንዴ እንጥሏን የከፈተች እየተባባሉ እና ያው ፍቅርን ጻፍልኝ ብሎ ለምን ፈለግከው እንዴ? ከዚህ ሁላ ፊደል እንዴት ፍቅር የሚለውን እንድጽፍ ትፈልጋለህ? ኧረ ፋዘር የገባሁት አራዳ አይደሉኝ። አንዳንዴ ባላየ ለፉኝ እያለ ባላየ ለፉኝ እንጂ ምናምን እያላቸው ነበር። እና ደስ ይላሉ ፍቅራቸውና የድሮ ቤት እየመጣ የሚያጫውታቸውን ሁሉ ነገር እያስታወሱ እያዘኑ ነው። ይቅርታ እንዲላቸው ይፈልጋሉ። ግን ደግሞ አሁን ያሲር ቆርጧል። ከዚህ በኋላ አለምንም ብሎ ነው መሰል ቆርጦለታል። በቃ ትቶታል። እናም ያው እንግዲህ ደስ ስላለው ኤልያስ ስለቀረ ከወሎ መሄድ ስላቆመ ሊጋብዘው ነበር ታሬና በመሀላቸው ያሲር ሲመጣ በቃ ያንኛው ልጅ አኩርፎ ያሲርን ጥሏቸው ሄደ ማለት ነው። እናም ነገረው። በመጨረሻም ያው ሀኒ ማውቃለች ለሷ ብሎ እንደሆነ የታሰረው ለአባቷ ብሎ እንደታሰረ ተናውቃለች ማለት ነው። እንግዲህ በጣም አዝናለች። በሚቀጥለው ክፍል እንግዲህ ይቅርታ እንደምትለው የተጠበቀ ነው።
የሆነ ቶሎ ብላ ትቸኩላለች። ከዛ ደግሞ ቸኩላ የወሰነችው ውሳኔ ደግሞ ራሷን መልሶ ይጸጽታታል። እና የዛሬው ክፍል ይህን ይመስላል። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱን። እናመሰግናለን።